ይመለሳል፣ ትንሽ ጠብቀው። እሱ መቼም አይመለስም፣ ምክንያቱም ከጃክ መሞት ጀርባ ሲጫወት የነበረው እሱ ነው። ማሁል በፍጥነት ወደ ሱፐር ማርኬቱ ሄደ፣ ግን የለም። ጆን ሳይገኝ ብዙ ቀናቶች አለፉ። ከዕለታት አንድ ቀን ጆን እና አናያ ሆቴል ቁርስ ሊበሉ እንደሆነ ማሁል አንድ መረጃ ደረሰው። በጣም ይገርማል። ይህ ማለት አናያ ሁሌ ታገኘዋለች፣ ስለሱ ታውቃለች ማለት ነው። ማሁል ግን ወዲያው ወደ ሆቴሉ በመሄድ ሁለቱንም ያዛቸው። አናያ፣ ባለፈው ዋሽተሽኝ ነበረ። አሁን ንገሩኝ፣ ምን እየተካሄደ ነው? አለቃ፣ ጃክ ከመምጣቱ በፊት ይሄ ጆን ጓደኛዬ ነበረ። ነገር ግን ጃክ ሁል ጊዜ መሀላችን እየገባ እየረበሸን ስለሆነ ነው ከኛ ለመለየት ቡናውን የመረዝ ነው። ጭቅጭቅና መጣላት በጓደኝነት ውስጥ ያለ ነው። ነገር ግን ሰውየው መግደል አልነበረባቸው። አሁን የእጃችሁን ታገኛላችሁ። ማሁል ሰዎቹን ለፖሊስ አስረከበ። ችግሩ በዚህ ተፈታ። እንደ ማሁል እንደዚህ ጀግና መሆን የምትፈልጉና የማሁል አድናቂ ከሆናችሁ ሰብስክራይብና ላይክ ሳታደርጉ እንዳታልፉ።